ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦቼ ሰላም ናችሁ ወይ? እንደምናላችሁ እንዴት ናችሁ? እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እንዴት ናችሁ? ሁሉ ሰላም ነው ወይ? ሁሉ አማን ነው ወይ? እንዴት ነው ቤተሰብ? እንዴት ነው በዓል? እንዴት ነው? እንዴት እያከበራችሁ ነው? እኔ ጋር እግዚአብሔር ይመስገን እጅግ በጣም ደስ ይላል። ያው ባለን እያከበርን እንገኛለን። በዓሉ እንዴት ነው? በዓሉ የሰላም የደስታ የብልጽግና የስኬት የልባችን መሻት የሚፈጸምበት የበቃ ደስ የሚል በዓል ደስ የሚል ዘመን እንዲሆንልን መልካም ምኞቴ ነው ከኔ ለእናንተ ማለት ነው። ለውድ ቤተሰቦቼ፣ ለውድ ተከታታዮቼ፣ ለውድ ተመልካቾቼ ዛሬ መልካም በዓል እላችሁና እንደገና ደግሞ አንድ በጣም የገረመኝ አንድ ልጅ ሲናገር ከሰማሁት እጅግ በጣም ካስደነቀኝና ካስገረመኝ አንድ ነገር ልነግራችሁ ነው የመጣሁት። እሱ ምንድን ነው? ቲክቶክ ላይ ነው ያየሁት። ምን አለ? እጅግ በጣም በሚያሳዝን መልኩ በጣም በከባድ በሽታ ታመምኩኝ አለ እና ታምሜ በቃ እንደማልተርፍ አውቀዋለሁ። ነፍሴ ከስጋ የተለየች ሞትኩኝ አለ እና ከሞትኩኝ በኋላ ሰማይ ቤት በቃ ሄድኩኝ አለ። ሲሄድ በግራና በቀኝ ላይክ የመብረቅ አይነት ከለር ያላቸው መላእክቶች ክንፍ ያላቸው አየሁኝ አለ እና እነኛ መላእክቶች በጣም ትልልቅ መዝገብ ይዘው ቆሟል አለ እና ያንን መዝገብ እየከፈቱ አንደኛው መላእክት የሰራውትን ኃጢአት ከልጅነት ጀምሮ ስሰራው የነበረውን ሁሉ ዘረዘረልኛል። እንዲህ አድርጋል፣ እንዲህ ብለሃል፣ እንዲሆናል። በቃ ከልጅነት ጀምሮ እኔ የረሳሁትን ኃጢአት ሁሉ ተነተነልኛል። አንደኛው ደግሞ እንደዚህ ያደርገዋል፣ እንደዚህ ጥሩ ነገር ሲያደርግ ነበር፣ እንደዚህ ሲያደርግ ነበር ምናምን ማለት ጀመራል። የሰራሁት ጥሩ ነገርም የሰራሁትን መጥፎ ነገር ሲመዘን የሰራሁት መጥፎ ነገር እጅግ በጣም ብዙ ነው አለ። የሰራሁት ጥሩ ነገር በጣም ጥቂት ነው፣ የሰራሁት ክፉ ነገር ግን በቃ በጣም መጥፎ ነው አለ። ከዛ በእንደዛ ሁኔታ ላይ እየነገሩኝ እያለ ከፊት ለፊቴ የሚያስደነግጥ አይቼው የማላቀው አይነት ብርሃን መጣል። ያ ብርሃን እጅግ በጣም ያበራል፣ እጅግ በጣም ያስደነግጣል። ፊት ለፊቴ ቁጭ ብሎ ይሄ ልጅ በእኔ አምኗል፣ ሁል ጊዜ ዕለት ኃጢአቱን ይናገራል፣ ኃጢአቱን ይቅርታ እንዲደረግለት ይለምናል፣ በእኔ ደግሞ ያምናል፣ እኔ ለሱ ስል እንደሞትኩኝ ስለ እኔ ደግሞ ይመሰክራል፣ ሲመሰክር አይቼዋለሁ ብሎ በቃ እሱ ለእኔ እንትን ይልልኝ ጀመራል። በቃ ያንን ወዲያው ማን እንደሆነ አወቅኩት አለ። ኢየሱስ ክርስቶስ እንደሆነ አወቅኩት አለ እና እጅግ በጣም በቃ ያለው ሰላም ከነሱ ጋር ያለው ደስ የሚል እንትኑን በቃ ወደድኩት አለ። በቃ እዛው መቀመጥ ፈለኩኝና እባካችሁ እኔ ከዚህ መውጣት አልፈልግም፣ እዚሁ መቅረት ነው የምፈልገው ምናምን ብዬ ስል ይህንን ልጅ ግን አሁን ጊዜው አይደለም፣ ለምን አመጣችሁት? አሁን አይደለም ጊዜው፣ ይሄ አሁን መጠራት የለበትም፣ መልሱት ወደ ነበረበት። ብዙ የምታደርገው ነገር ስላለ በምድር ላይ ያላደረግከው የቀረክ ነገር ስላለ ስላልጨረስክ ትመለሳለህ ብሎ ሲለኝ እኔ እዚሁ ነው መቅረት የምፈልገው፣ እባክክን እዚሁ ነው መሆን የምፈልገው ምናምን እያልኩት አይ መቅረት አለብህ፣ ያው እግዚአብሔር የቃሉን የሚጠብቅ እውነተኛ አምላክ ነው። እንደዚህ እንትን አይልም። በቃ ይሆናል ካለ ይሆናል ነው፣ አይሆንም ካለ አይሆንም። ቃሉን ሁሉን ነገሩን የሚጠብቅ ነው። በቃሉ በቃ የሚታመን ታማኝ አምላክ ነው ታውቃላችሁና በቃ አይሆንም ብሎ ወደታች ሲወረውረኝ የሆነ ነገር ውርውር ሲያደርገኝ ከዛ በኋላ አጠገቤ ሰዎች እያለቀሱ እየጮሁ ምናምን አየሁኝ። ለካ ሞቼ ነበር አለ እና በቃ ይሄ ገነት ሲኦል የሚባለው ነገር እውነት ነው። አንዳንድ ሰዎች ገነትና ሲኦልን እውነት አይመስላቸው። እኔ ራሱ ፐርሰናሊ በፊት ላይ ራሴን ሳሞኝ ምንል ነበረ? እግዚአብሔር በቃ የፈለገ ይሁን በጣም ሩሩህ አምላክ በጣም ስለሚወደን ለእኛ ሲል አንድያ ልጁን ከሰማያት ሰማይ ወርዶ ለእኛ ሲል የማይገባው ቦታ ላይ ተወልዶ ለእኛ ሲል ተሰቃይቶ ተሰቅሎ ሞቶ እንደገና በሶስተኛው ቀን ተነስቶ በቃ ቃሉን ለማክበር ሲል እግዚአብሔር ያደረገውን ነገር ሳስበው እጅግ በጣም ይገርመኛል። እና በቃ የፈለገ ይሁን የሰው ልጅ በምድር ላይ ሲኖር
እግዚአብሔር እንደው በቃ ስለሚወደን የእሱ ልጆች እንድንሆን ስለሚፈልግ በቃ እኛ የትም ቦታ እንድንሄድበት ስለማይፈልግ ያው ቀናተኛ አምላክ ስለሆነ ሌላ ቦታ እንድንሄድበት ስለማይፈልግ ነው እንጂ በቃ ሁላችንም ገነት የምንገባ ነበር የሚመስለኝ እስከሆነ ጊዜ ድረስ። ከዛ ግን ሳስበው እውነትም ለካ ሲኦልም አለ። የምንሰራው ስራ የምንሰራው ስራ ራሱ በጣም በቃ መጠንቀቅ አለብን እና እግዚአብሔር ለንስሐ ጊዜ ንስሐ ኃጢአታችንን ተናዘን ራሳችንን የምናጸዳበትን እድሜ ይስጠን። እውነት ይሄ በጣም 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 ወሳኝ ነገር ነው። እኔ አንዳንድ ጊዜ አሁን በቃ ሰደሊ ሞተ ሲባል በአሁን ሰዓት ላይ ያለኝ ስሜት የሆነ ሰው እንደዚህ ሞተ ሲባል በቃ ሳይታሰብ በድንገት ሞተ ሲባል ወይኔ ንስሐ ገብቶ ይሆን ማለት ጀምሬያለሁ። እና በጣም እለት እለት እግዚአብሔርን መፈለግ ከእግዚአብሔር ጋር ጥብቅ ማለት፣ ምክንያቱም እውነት ነው ሲኦልም አለ ገነትም አለ። እንደየስራችን እንደየበደላችን እንደየኃጢአታችን እሱ ነው ጄጅ የሚያደርገን። የልባችንን የስራችንን የልብንና ኩላሊትን የሚመረምር አምላክ የየስራችንን የየእጃችንን ስለሚከፍለን እውነት በንስሐ የተመላለስን እግዚአብሔር መፈለግ ያስፈልጋል። እሱም ማስደሰት ያስፈልጋል። በምድር ላይ ስንኖር ከሱ ውጪ ምንም ነን እኔ አሁን እንደተረዳሁት ከሆነ እና በዓለም ላይ ስንኖር ብዙ መሰናክሎች ብዙ ከባድ ነገሮች አሉ። ግን እግዚአብሔርን መፈለግ ደግሞ ያው እሱም ደግሞ ያበረታናል። እሱን ስንፈልገው እኔ ብዙም የማቅ ሰው አይደለሁኝም፣ በሃይማኖትም ብዙ እንደዚህ ጠለቅ ያልኩ ሰው አይደለሁም። ግን ልጁ ከልጁ ሀሳብ ከልጁ ነገር ከልጁ ንግግር አንጻር እውነት በቃ በጣም ነው የሚያስፈራው እና ላካፍላችሁ ነው የመጣሁት። እጅግ በጣም ነው የሚያሳዝነው። አሁን አርቲስቶቻችን በቃ ዛሬ ታይተው ነገ ደህና ሆኖ ገብተው ሞቶ ይወጣሉ። ይሄ አይነት ነገሮች ብዙ በቃ የሚያሳቅቁ የሚዘገንኑ የሚያስፈሩ የሚያስከፋ ጊዜ ላይ ነው ያለ ነው። ማንም ሰው ለነገ ዋረንቲ የለውም እና እግዚአብሔር አምላክ እድሜ እንዲሰጠን ጤና እንዲሰጠን በቃ አትሊስት እንደው ትንሽም ጊዜ ቢሆን ጥሩ ጊዜ አሳልፈን ከእግዚአብሔር ጋር በጣም ተገናኝተን ወደ ገነት የምንገባበትን መንገድ እንዲያበጅልን መልካም ምኞቴ ነው። እጅግ በጣም አመሰግናችኋለሁ። እጅግ በጣም እወዳችኋለሁ። ሌሎች ታሪኮችን ይዤ እመጣለሁ። አንድ በጣም ልቤን የነካው ታሪክ አለ። እሱን በስነ ስርዓት እንደዚህ ተረጋግቼ ቁጭ ብዬ የምነግራችሁ ታሪክ ይሆናል። እጅግ በጣም አመሰግናለሁ። በጣም ነው የምወዳችሁ። አበረታቱኝ፣ ሰብስክራይብ አድርጉልኝ። እንደገና ደግሞ ቲክቶኬም ውስጥ ገብታችሁ ቲክቶኬንም ፎሎ አድርጉልኝ። እጅግ በጣም አመሰግናችኋለሁ ውድ የዩቱብ ቤተሰቦቼ። በዓሉ የሰላም የደስታ የፍስሐ የስኬት እንዲሆንልን መልካም ምኞቴ ነው ከዩቱብ ለእናንተ ማለት ነው። ባይ ባይ። ወዳችኋለሁ። ሰላም ያገናኛል።